ሉሊት ሮዛን የተደበቀውን ሚስጥሯን በዴቭ ፊት ለፊት ተናግራ አዋረደቻት። ዴቭ ይህንን ሉሊት ያወራችውን ወሬ ሲሰማ ይህንን አጸያፊ ተግባር ያደረግሽው አንቺ ነሽ በማለትም ሲጠይቃት፣ ሮዛም ደግሞ ልክ ጥሩ ነገር የሰራች በማስመሰል ምንም አይነት ፍርሃት ሳይታይባት አዎ በትክክል እኔ ነኝ ያደረኩት ስትልም ለዴቭ መለሰችለት። ሉሊት ይዛው የመጣችው ልጅ መናገር ያለበትን ነገር ከተናገረ በኋላና ሮዛም ያደረገችውን ነገር ካመነች በኋላ እሱ መሄድ እንዳለበት ለዴቭ ይነግረዋል። ዴቭም ከዚህ በኋላ መሄድ እንደሚችልና ድጋሚ ግን ፊት ለፊቱ ሊያየው እንደማይፈልግ ነበር የመለሰለት። ልጁም ከሄደ በኋላ ዴቭና ሮዛ አንድ በአንድ ንግግራቸውን ይቀጥላሉ። ዴቭ ልክ ልጁ ከወጣ በኋላ ሮዛን አንቺ ይህንን ተግባር ያደረግሽው አንቺ ነሽ ማለት ነው በማለትም ሲጠይቃት፣ እሷም ደግሞ አዎ እኔ ነኝ ባደረግኩት ነገር ምንም አልጸጸትም ስትል ነው የመለሰችለት። ይህንን ሲሰማም እሱም እጅጉን በጣም በመበሳጨት ጭራሹንም ጥሩ ነገር ያደረግሽ መሰለሽ እንዴ እንደዚህ አይነት ለኔ መልስ የምትመልሽልኝ ይላታል። ሮዛም በተግባሯ ባትኮራበትም እንኳ ልትጸጸትበት እንደማትችል ነው የመለሰችላቸው። እንደውም ደግሞ ማድረግ ካለባት የበለጠ ትንሿን ነገር እንዳደረገች እንጂ ከባድ ነገር እንዳላደረገችባቸውም ነበር የተናገረችው። እንግዲህ መድኃኒት የሰጠቻቸው የእንቅልፍ እንደሆነ ሉሊት ያመጣችው ልጅ ነበር የተናገረው። ሁለቱም የጠጡት መጠጥ ውስጥ መድኃኒት ተጨምሮባቸው እንደሆነና እነሱም አላስፈላጊ ነገር ውስጥ እንደገቡ ነው እንግዲህ እየተናገሩ ያሉት ማለት ነው። ሮዛም የባንቴናውንና የዴቭን ፍቅረኛ ከጀርባው እያደረጉት የነበረውን ነገር ጊዜ ጠብቃ ይፋ እንዳደረገችው እየተናገረች ነው። ሰላም እንዴት ናችሁልኝ ቤተሰብ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ቆይታችሁ ከኔ ጋር እንደሆነ በትህትና ጠይቃችኋለሁ። አብራችሁ ይቆዩ። ሮዛም ያደረገችው ነገር እጅጉን በጣም እንዳስደሰታትና ማየት ላልቻለው ባሏ ይፋ አድርጋ ጎልቶ እንዲታየው እንዳደረገችለት ነው እንግዲህ እየተናገረች ያለችው። ዴቭ ይህንን ንግግር ስታደርግ እጅጉን በጣም እየተበሳጨና ስሜቱን መቆጣጠር አቅቶት ፊት ለፊቱ ቆማም ስለነበረ ንዴቱን መቆጣጠር ስላልቻለ ሮዛን በቃሽ፣ ከዚህ በላይ እንድታወሪ አልፈቅድልሽም ይላታል። ሮዛም ደግሞ አዎ በጣም ያማል አይደል በገዛ ቤትህ ላይ እንደዚህ አይነት ድርጊት ሲደረግ። ዴቭም የሮዛ ንግግር በጣም የሚያበሳጭ መሆኑን ስላወቀ በቃሽ ብዬሻለሁ፣ ይህንን መርዝ የሆነ ምላስሽን የማትቆጥቢ የማትጠነቀቂ ከሆነ ግን እንዲሳሳትና የማልፈልገውን ነገር እንዳደርግ ልታደርግኝ እየሞከርሽ ነው ሲልም ይጮህባታል። ሮዛ ግን አሁን ቢሆን በሙሉ ልቧ ምንም ጸጸት ነገር አይታይባትም። ያደረገችው ነገር እጅጉን በጣም እንዳስደሰታትም ታስታውቃለች። ሮዛም እያወራች ያለችው ወሬ ሙሉ በሙሉ ትክክል እንደሆነ አንዲትም ውሸት እንዳልዋሸች እሱ ማመን ካልቻለ ደግሞ ራሷን ሔዋንን መጠየቅ እንደሚችል ነበረ ለዴቭ ያወራችለት። ይህንን ከተናገረች በኋላም ከዚህ በኋላ ፊት ለፊቱ ሊያያት እንደማይፈልግና ወደ መኝታ ክላስ ሄዳ ክላሷን ቆልፋ እንድትቀመጥ ዴቭ እሱ ውጭ ብሎ ፍቃድ እስካልሰጣት ድረስ ከመኝታ ክላሷ እንድትወጣም አልፈቀደላትም፣ ከልክሏትም ነበር። ሮዛም እንግዲህ ይህን ከተባለችባት ደቂቃ ጀምራ ቀጥታ ከፊት ለፊታቸው ወደ ክላሷ ነበር የሄደችው። በስተመጨረሻም ሔዋንና ዴቭ ብቻ እዛው በቆሙበት ይቀራሉ። ሉሊትም ወደ ውስጥ በመግባት ሶፋ ላይ ቁጭ ትላለች። ሮዛ ሉሊት ባደረገችው ነገር እጅጉን በጣም ስለተበሳጨችባት አቀማመጧን ስታያት ዘና ብላና ኮርታ ስለተቀመጠች እንዴት ነው የምትቀመጨው ባክሽ የሚል ጥያቄ ነበረ ለሉሊት ሮዛ ያቀረበችላት። ይህንን ጥያቄ ስትሰማም ሉሊት
እንደምታየው ነዋ። ሌላ ምን የተለየ አቀማመጥ እቀመጣለሁ ብለሽ ነው ስትል ነው የመለሰችላት። ጭራሽ አንቺ ለእኔ መልስ መለሽልኝ ትላታለች ሮዛም ሉሊትን። አንቺ በድፍረት ለእኔ መልስ መለሽልኝ አይደል ብላም ስትላት፣ ሉሊትም ደግሞ ከዚህ በኋላ ምንም የምትፈራው ነገር እንደሌላት ነበር የመለሰችው። የዚህ ጊዜ ሮዛ ተወት ሳደርግሽ ልብሽ ሞላ አይደለ ጠገብሽ ስትላትም፣ ሉሊትም ግን ብትተኝም ባትተኝም ምንም የተለየ ነገር የለም፣ ሁሉም ለኔ አንድ አይነት ህይወት ነው እየኖርኩት ያለሁትኝ እያስተናገርኩት ያለሁትኝ ስትል ነበር የመለሰችላት። ሉሊትም በድፍረት ለሮዛ በእሷ ንግግርና በእሷ ተንኮል የምትወርቅ እንዳልሆነች አሁን ላይ ጠንካራዋ ሉሊት እንደሆነች ነበረ ራሷን በደንብ አድርጋ እያስረዳቻት ያለችው። እድሜ ላንቺ እኔማ ሰው ሁሉ ሰው እንዳልሆነ በደንብ አድርጌ አውቄያለሁ ስትልም በዛው በንግግሯ ላይ ቀጥላ ለሮዛ ሉሊት ትነግራታለች። ሮዛ ሉሊት ይህንን ሁሉ ነገር ስትናገር ቆማ ፊት ለፊቷ እያዳመጠቻት ነበረ። ንዴቷን መቆጣጠር ባትችል እንኳ የግድ መስማት እስካለባት ድረስ ሉሊት አውርታ እስከምትጨርስ ሰማቻት። ሮዛም ሉሊትን እኮ አንቺ ባደረግሽው ነገር ምንም አይነት ትንሽ እንኳ ጸጸት አላደረብሽም ማለት ነው የሚል ጥያቄ ነበረ ለሉሊት ያቀረበችው። ሉሊትም ደግሞ ምንም የሚያጸጽታት ነገር እንዳልሰራች እንዳልሰረቀችና እንዳልዋሸች ነው የመለሰችው። ሉሊት ባደረገችው ነገር ደስተኛ ናት። ምክንያቱም የሮዛን ተንኮል የሆነ ሴራዋን በድብቅ ስታደርገው የነበረውን ነገር ነበረ ለዴቪድ እያሳወቀችው። ስለዚህ ይህ ነገር ደግሞ ምንም የሚያጸጽት ነገርም አልነበረም። ትክክል ናት። አልሰረቀች፣ አልዋሸች። ለምንስ ብላ ነው የምትጸጸተው? እንኳን ሉሊትና ሮዛ ራሱ ይህንን መጥፎ ተግባር የተገበረችዋ ልጅ ጸጸት የሚባል ነገር ፊቷ ላይ አይታይባትም። እንደውም ደስ እንዳላት ነበረ እያወራችላቸው ያለችው። ዴቪድም በዚህ ምክንያት ነበረ ስራዋ ምንም አይነት ነገር አላጸጸታትም ብሎ ተናዶባት ከፊት ለፊቱ ወደ ክላሷ ሄዳ ክላሷ ውስጥ ገብታ ቆልፋ እንድትቀመጥ የተናገራት። ቆልፋ የማትቀመጥ ከሆነ ግን አይማረኝ አልምርሽም የሚል ማስፈራሪያም ተናግሮ ከፊት ለፊቱ እንድትሄድም ነበር ያደረጋት። ከዛም ሮዛና ሉሊትም ንግግራቸውን ቀጥለዋል። ሮዛም ለሉሊት ንግግሯ በደንብ አድርጎ ስላሳመማት፣ ስለዚህ አንቺ ለጦርነቱ ራስሽን አዘጋጅተሻል ማለት ነው አይደል ትላታለች። ሉሊትም ደግሞ ሮዛ እሷ እስካለች ድረስ እዛ ቤት ውስጥ ምንም አይነት ሰላም እንደሌለ ነበር የመለሰችላት። ሮዛም የዚህ ጊዜ እውነትም እሷ አሸናፊ እንደሆነችና ሁሉም ሰዎች እንደሚፈሯት ያወቀች ይመስለኛል። የዚህ ጊዜ ነበር እንግዲህ ኦ ሉሊት ለካ ምን ያክል ኃይል እንዳለኝ በደንብ አድርገሽ ተረድተሽኛል ማለት ነው ነበረ ንግግሯ። ሮዛም አሁን የተናገርሽው ነገር የእውነትሽን ነው፣ እኔ እስካለሁ ድረስ አንቺ ምንም አይነት ሰላም አታገኝም፣ መቼም ቢሆን ሰላም አይኖርሽም የሚል ንግግር ነው እንግዲህ የተናገረቻት። ሉሊትም አዎ በትክክል ስለዚህ እኔ ሁል ጊዜም ቢሆን ጦርነት ውስጥ እንዳለሁ ነው የሚሰማኝ እንጂ ነፃነት አግኝቼ የምኖር ወይም ደግሞ እየኖርኩኝ እንዳልሆነ ራሴ ጠንቅቄ ያውቀዋለሁኝ የሚል መልስ ነው እንግዲህ ሉሊትም ደግሞ ለሮዛ የመለሰችላት። ሉሊት ግን ይህንን ስለተናገረች ምንም ያክል ሮዛን ፈርታት አይደለም። ከዚህ በኋላ ግን ሮዛ እንደምታስበው ለእሷ ብላ ምንም የሚንበረከክ ወይም የሚፈራ ልብና የሚንበረከክ ጉልበት እንደሌላትም ነው የነገረቻት። ሮዛም የሉሊትን ንግግር ስትሰማ እሺ በጣም ጥሩ እንግዲህ የተዳፈነውን እሳት ራስሽ ቆስቁሰሸዋል፣ ነበልባሉ ደግሞ ማንን እንደሚያቃጥለው ወይንም እንደሚፈጀው አብረን የምናየው ይሆናል ስትልም ንግግሯን ትቋጫለች። ሉሊትም የሮዛን ንግግር ከሰማች በኋላ እንደ ወርቅ ተፈትኜ እወጣለሁ የሚል መልሷን ከመለሰችላትም በኋላ ከአጠገቧ ተነስታ ትሄዳለች። ይህንን ሁሉ ንግግር ስታደርግ ግን
ሮዛ ቆማ ሉሊት ደግሞ ሶፋዋ ላይ ዘና ብላ ቁጭ ብላም ነበረ። የእውነትም ሉሊት አሁን ላይ ጀግና የሆነች ይመስለኛል። እንኳንም ላንቺ የሚንበረከክ ጉልበት የለኝም የሚል ንግግሯ ሮዛን ብስጭት ንድድ ቢያደርጋትም ያው ማስፈራሪያ ቢሆንም የተዳፈነውን እሳት በገዛ እጅሽ ቆስቁሰሸዋል። ነበልባሉ ማንን እንደሚያቃጥል አብረን የምናይ ይሆናል የሚል ንግግሯን ነበር እንግዲህ የመጨረሻ ንግግር ያደረገችው። ቤተሰብ በቀጣይ ክፍል ላይ ደግሞ ቀጣዩን አብረን የምናየው ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።